ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ዛሬ የምናሳያችሁ እንግዲህ ምርጥ የክትፎ አሰራር ይዘንላችሁ መጥተናል። እዚህ ጋር ቅቤው አቀለጥን። ከዛ እዚህ ጋር አልቆረጣት ብሎ ማለት በቢላ ነው የገባችሁ። እዚህ ጋር ሚጥሚጣ አለ፣ ኢትዮጵያ ሚጥሚጣ አያምርም? ዋው ማሻላ ነው። መኮረኒ ኮሮሪማ ሚን ሶሪ ጨው ኮሮሪማ እና መኮረኒ ባይዘዋ ይሰሰታል። ጨው ኮሮሪማ ሚጥሚጣ ቅቤ እዚህ ጋር ተጨምሯል። ኦልሬዲ ይሄ ነው ቅቤው። ብረዱ ስለያዘ ነው በቢላ የገባችበት ጓደኛዬ ማለት ነው። ባለሙያ ናት ግን የተለስ ገሽሾክ ጋችን ደግሞ ተላጃ ተከትፋ ተቀምጣለች። ሳታይም አያምርም? ትንሽ ነጭ ነው። አረ ቆንጆ ነው። ዋው ነጭ ነው እያለች አስተያየት እየሰጠች አሁን ወደ ስራዋ ልትጀምር ነው። ተከታተሉን ውድ ፋሚሊዎቻችን። ይጀመር ነው። ክትፎ ይበላል። ሚጥሚጣ አንድ ማንኪያን ይሄ 2 ማንኪያ የሻይ ማንኪያ የምትባለው ግን ከሻይ ትጠልቃለች፣ ትልቅ ነው። 1 ማንኪያ ኮሮሪማ፣ ጨው ደግሞ ይጨመራል። ጨው ደግሞ ይሄ ነው፣ በእጅ ነው የምትጨመረው። ግልብጥ ይላል፣ አፉ ሰፊ ነው እና ማለት ነው። እና የኔ ውዶች ዛሬ የምንሰራው ክትፎ በዚህ መልኩ አጀማመሩ ነው። አብራችሁን እንድትቆዩ በአክብሮት እንጠይቃለን። እዚህ ጋር ስጋው የተፈጨ ሳይሆን በእጅ ነው የተከተፈው። ማማሳያዋን ይዛ ቀረበች። ያው ነው እጅ ያስቆረጥማል የዛሬው ክትፋችን እንግዲህ። በስማ በነገራችን ላይ ለኛ አይደለም እንኳ ግን የምር ስትየዋ ይሄንን ሰርታ እንቅጥ አድርጋ ነው የምትበላ፣ ትወዳለች። ከዛኛም በስበቡ ብልት እናደርጋለን። እዚህ ጋር ደግሞ እንጀራው አለ ማለት ነው። እንጀራው ባለሙያ አይደላችሁም እንዴ እንዳትሉ፣ ዛሬ መብራት ጠፋና ከውጭ ተገዛ። ከውጭ ተገዝቶ ነው። እሺ ያው እንጀራችን እስኪ ከፈት መብራት ጠፋ እንግዲህ ሳውዲ አይደል? እውነት ነው። እንጀራችንን አይወጣም እንዴ ሰናይት? ይሄ ይመስላል እንጀራው። ግን ያው እንዳይደርቅ ወጡ እስኪሚደርስ ክትፎ ይሸፈናል። እንደዚህ የክትፎ እየሰራች ነው። ክትፎ አመለጠኝ ስትጨምር። ሶሪ ያችሁ በእጅ ይለወሳል እንደዚህ ግላብሳ አድርጋ፣ ምክንያቱም እንዳይያያዝባት ነው። ያችሁ እንደዚህ ታሸዋለች ቀስ አድርጋ በቀለጠው ዘይት እንትን ቅቤ፣ ዘይት አይደለም ቅቤ። ከዛ በኋላ ይታሽና እንደዚህ ሲዋሃድ ሚጥሚጣው፣ ቅቤው፣ ኮረሪማው፣ ጨው ሁሉ ሲዋሃድ ታሻለች። አሁን ነጭ ገብቶባት ነው ስትየዋ። በነገራችን ላይ የኢትዮጵያ ምግብ ቴስት በጣም ነው የምታውቀው። በጣም የዛሬው ቅቤ አንሷል፣ የዛሬው ኮረሪማ፣ የዛሬው ሚጥሚጣ አንሷል። አስተያየቷ ናት። ታውቃላችሁ። ልውስ አደረገችው እንደ ሀገራችን ሊጥ። በነገራችን እኔ ጉራጌ ሲሰሩ አይቻቸው እኮ ክትፎን በጣም የሚያሹት እኮ አይደለም። ስትየዋ ደግሞ እዚህ አረቧ ጉራጌ ነው የምትመስል ብታይ። ከክትፎ ጋር ልትሞት ነው። ፍቅር ሊገላን ነው የክትፎ። እኔማ ኢትዮጵያ ዘሽ ሄደሽ ለምን አታሳልፊላትም እያልኳት ነበር። ምን ትላላችሁ? አሁን አታምኑኝም እኮ የምሬን እኮ ነው። እውነት ስትየዋ ነው ይሄ ሚጥሚጣ አድርጋ የምትበላም ያቃጥል። ሰማችሁ ደግሞ ሳየበላችሁ። ቆይ አላመናችሁኝ? የምሬ ነው። ለእሷ ስታቀርብላት ጥፍር እያዘጋጅታ ይዤ እመጣለሁ። እሱን ደግሞ እሺ። እኛ መቼም በትሪ አናቀራርብም። በጣስሊ ምንድነው? ጻህሊ በትግረኛ ነው። በጉራጌ ደግሞ ወይኔ በጉራጌ ጠፋኝ። ጣባ ነው ስሟ። በጉራጌ ጣባ፣ በአማርኛ ደግሞ ሸክላ ትባላለች። በዛ ነው ጠፋብኝ። በጉራጌ ጣባ ትባላለች። ባልሳሳት ግን ይቅርታ አድርጉልኝ። አያምርም? ተያያዘ ማንች ተበተነ እኮ አያችሁ። የክትፎ አሁን ሴትዮዋ የምትበላ ቢሆን እንደዚህ ጥሬ ክትፎ እዚህ ሀገር አይቻልም መቼም እንጂ እዚህ ተለውሶ በስማም ይጣፍጣል። አዎ ጥሬ ክትፎ ይባላል ይሄ በሀገራችን። መቼም ይሄን ማያውቅ የለም እንግዲህ።
ከዛ በላይ ቅቤ ትነሰነስና ዋው ነው እኛ እንብላው ያላለችው። አሁን ልቀምስ ነው ጋይስ። አያችሁ ልበላ ነው። ሊበላ ነው። አሁን ተለኮሰ ጋዙ። እኔ ላብራልሽ ትቡ። ውይ ጋዙ ደግሞ ጠመመ እንጂ። ይሄ ምንድን ነው አንቺ? ዋይ ይቅርታ ጮህኩባችሁ አይደለም። እያሸችው ነው። እሳት እንዳያቃጥልሽ ልቃ ግለብስ አድርግሽ። ይበላል፣ ይጠጣል፣ ይሰራል። ከስራ መልስ ምግብ። መጀመሪያ ግን ከምግብ ነው። ምግብ ጀምሩ። ከዛ ተይ ሴትዮ ተይ ባዶሽን እንዳቀሪ መርጣ እዚህ ጋር ጣለችው። አያችሁ ስርስር ነው ትላለች። ስርስር ለነገሩ ክትፎ አይሆንም አይደል? ጉራጌዎች እስኪ ንገሩና አስተያየት። ነገሩ ጉራጌ አማራ አይደል? ከኛ ጋር ስሩ። ጉራጌ ካላችሁ ክትፎ በጣም ትወዳለች ሴትዮዋ። እና እንደዚህ በዚህ መልኩ ነው። በሰል ሲል ደግሞ አያችሁት? በስመ አብ አሁን እየበለሰለች ነው። ቀመሳል። እንጀራ እንግዲህ እናቀራርብና ማለት ነው። ቆንጆ ነው ሽታው ራሱ ማለት ነው። ዋው ውጡ ነው የሚለው። ውጡ ነው የሚለው። ወይ ብሉ ወይ ውጡ ወደ ውጭ ነው የሚለው። ያው አሁን ሊበላ ነው ማለት ነው። ክትፎ እንግዲህ በኋላ ነው ስትጨርስ የምንበላ እንጂ አሁን ለቀመሳ ነው። እሺ ሴትዮዋ ስትበላ ነው። አሁን ልናቀርብ ነው። ቆይ ትንሽ ቀዝቀዝ ሳይበርድ እንብላ ፋሚሊዎቻችን። ዋው እዚህ ጋር ሚጥሚጣ ነው። ይሄ ክትፎ ነው። ግጃጅም አለ። ፓስፓጌቲ በቺዝ ይሄ ነው ካሉ እንግዲህ ደግሞ እንብላ። በቀጣይ ቪዲዮ እንመጣለን ማለት ነው። እናመሰግናለን። ቤተሰብ ይኸው አሁን እየተቀራረበች ነው። ልትቀር ነው። ሸክላዋ ታምር። እዚህ ጋር ደግሞ ክዳኑ አለች ማለት ነው። ማስቀመጫዋ እዚህ ጋር ጨው አዘጋጀች። ኮላ እንጀራ የለም እንዴ? እንጀራ ነጭ ነው የምትወደው ሴትዮዋ። የሀገራቸውን ነጭ የፍርን ዱቄት እኛ ነጭ እንበላ ተሸፍነው ሸኳን እየጨመረ ዋው ማሻላ ነው የሚያስብለው ነገር አይውሳ ትክ እያለች እንደ ሽሮ መረቅ ያለ ነው የምትወድግ እንደ ጥብስ። ይህ ደግሞ አይብ ይባላል በእነሱ አላውቀውም። በእነሱ ተፈረፍረው ነው ሸፋል። እዚህ ጋር ደግሞ ድመት አለች እየጠበቀች ነው። አዎ ነው ጉድ ያችሁ። የዛሬ ምሳችን እኛ በልተናል። ሴትዮዋ ደግሞ እኛ ቀምሰን ነው ተዘጋጀች። ልትወጣ ነው። አይ ሀያችኋት እየፈላች ነው። ዋው ብድ እያለች ነው። የማስቀመጫ ስፌት አየህ እዚህ ሀገር አለው እንዳትሉ ብቻ። ይችም ተሸፍና ነው እንጂ ሙሽራ መስላ። ሴትዮው በእጇ አትበላም እና በግላስ ሊቀመጥ ነው። ወይኔ ለክትፎ ተቀመጠ። አሁን ሊሮጥ ነው ወደ ቤቱ። ባይ እየሄድን ነው።